ማርጋ በስሊፐር አይ በቃ ቅጣም ቅጣም ምን ታደርጋላችሁ መሰላችሁ? ከኋላ ጨርቅ ታመጡና በጣም ተሰገስጉና ሆዳችሁን ትሞሉትና ከዛ ፊልተር ትቀይሩና አፍሪካ ዳንስ ከፍትላችኋለሁ፣ ትደንሳላችሁ። ሁለተኛ ቅጣት ደግሞ ነገራቸው። ከዛ ሶስተኛ ደግሞ ነግራቸዋለሁ። በተራ በተራ ነገራቸው። ሁለተኛ በእግራችሁ ውሃ መጠጣት። እንዴት ነው በእግራችሁ ውሃ መጠጣት? ሜሊ አንቺ አታውቂውም። እሺ ማወቅም የለብሽም ሜሊ። አንተ ጥሩ ነገር አውራ እዚህ ጋር ሜሊ። አንቺ ምንድን ነው የምትቀጣጭው? ንገሪኝ እስኪ። ኧረ እኔም ችግር የለም ንገሩኝ። ከባድ ቅጣት በርበሬ ሻወር ምናምን አልቀጣም። ታውቃለች ወንት ነው። አንቺ ምንድን ነው የምትቀጣጭው? እሱ ምንድን ቀጣች? የኔ ሲቪ ነው የሚሆንብክ። የእሷ ማለት ነው ምንድን ነው ማለት ነው ጁስ መጠጣት፣ ሻምፓኝ ምናምን መክፈት። ስማኝ አንተ ራቺ እንደዛ ነው የምትቀጣው ነው እሷ የምትፈልገው። ራቺ እሷ እኮ የምትፈልገው አሁን ለምሳሌ እዛ ጋር ቦርሳሽን አንዱን ቦርሳ ዝም ብለሽ ትመርጪና ቦርሳውን ይዘሽ ወቅ እያደረግሽ ምናምን አይነት ቅጣት ነው። ገኒ ሰማኝ ራቺ ችግር የለውም። እሷ ስትቀጣ እናንተ ሻወሩን ትገባላችሁ፣ እነሱ እንደፈለጋችሁ። ችግር የለም። እሺኛ ሶስተኛ ነው። አንቺ በቃ ቦርሳውን አድርጊና ወክ አድርጊ። ኧረ ሌላ እሺ ሶስተኛ። አይ ችግር የለም ሌላ። ኧረ ቅጣ ሰላም ነው። እኔ እንግዲህ አላውቅም እንዴት እንደምትጫወት። በቃ እኛ የአፍሪካ ዳንሱን ሆዳችን ውስጥ አድርገን እንቀጣለን። እሷ ቦርሳ አድርጋ ወቅት አድርግ እኔም ስሸነፍ ቦርሳ ይዤ ነው ወክ ማድረገው። ወደዛ ታዲያ ምን አይነት ጨዋታ ነው የምትጫወቱት? ከዛ ምረጥ እኮ ብለን ካለው ራቼ የሆነ ቅጣት መቅጣት ካለብህ ቅጣ። እንዴ በርበሬ ሻወር አልወስድም። በቃ that's not fair። እሺ መሬት ላይ ውሃ ደፍተሽ ተንከባለ። ይችል የመሰለች ልጅ እንደዚህ ተይቅጣት። እሺ እንኮ በቃ ምን ጫወት ከሆነ እኛም ተነጋግረን እነሱን የሚቀጡን እንደዚሁ ሲምፕል አድርጎ ከእኛም ሲምፕል አድርገን እኛም ስናሸንፍ እንደዚህ አይነት ቅጣት እንቅጣችሁ። ከባድ አንቀጣችሁ። በቃ እናንተ ምንድነው የምትቀጡት? እናንተ ምንድነው የምትቀጡት? እኛ ሆዳችሁን ውስጥ ከተል የአፍሪካ ዳንስ እናደርጋለን። በቃ እኔም እንደዛ አደርጋለሁ። በደንብ ቅጣችሁ ውስጥ ፍጉሽ ቂጥ እኛ ይሄ ከባድ ያፈነገጠ ነው። ፍራይዳዎች ቂጥ ኑራችሁ እፈልጋለሁ። ራቺ እኛ ወንድ ያደርጋል። ራቺ አያደርግም። አይ ያደርጋል። እሷ አያስፈልጋትም። ኖ አረፉ። እንደዚህ አይነት ከባድ ያፈነገጠ ነገር አይደለም ማድረግ አለባችሁ እንዴ? ባለው ምንድነው ከባል ያፈነገጠ? አይደለም ወይ ለነገሩ ፓፒ ማያስፈልገው ፓፒ ማያስፈልገውም። ፓፒ አለ ፊልተር ምን አይነት ምንድነው? ሜላ የአንድ ወር ብቻ ነው እንዴ? ቲሸርት ጠባብ ስለሆነ ነው ገባኝ። ግን ቢያንስ 6 ወር ምናምን አለ። ፓፒ አንቺ እንደሚመስለኝ